እስከዛሬ ስትሰማቸው የነበሩት ነገሮች እንዳሉ ስለ ድፍረት ውሸት ናቸው። እስኪ በዛሬ ቪዲዮ ስንሰማቸው የነበሩት 5 ስለ ድፍረት የተሳሳቱ መረጃዎችን በዚህ ቪዲዮ የምነግራችሁ ይሆናል። እስከ መጨረሻው መከታተላችሁን አትርሱ። አንደኛ፣ የመጀመሪያው ስለ ድፍረት የተሳሳተው አስተሳሰብ ምንድን ነው? ድፍረት ማለት ሁልጊዜ መጣላት ማለት ነው የሚለው ሀሳብ ነው። ድፍረት ማለት ሁልጊዜ ወደ ግጭት ወይም ሁልጊዜ ወደ ግጭት ማውራት ማለት አይደለም። ሁልጊዜ መጣላት ማለት አይደለም። ድፍረት ሁልጊዜ በዚህ ሊገለጽ አይችልም። አንዳንድ ጊዜ ነገሮችንም ሰከን ባሉ ሁኔታዎች በተረጋጋ መንፈስ መፍታት ይኖርብናል፣ ሊያስገድደን ይችላል ማለት ነው። ስለዚህ ድፍረት ማለት ሁልጊዜ መጣላት ማለት አይደለም። ስለዚህ ሁልጊዜ መጣላትን እንደ ድፍረት መመልከት የተሳሳተ ሀሳብ ነው ማለት ነው። ስለዚህ ይሄ ሊታረም የሚገባው አስተሳሰብ ነው። ይህን ሁለተኛው የተሳሳተ ስለ ድፍረት ሀሳብ ደግሞ የድፍረት መገለጫ ሁልጊዜ ኃይለኝነት ነው የሚለው ማለት ነው። ይህም የተሳሳተ ሀሳብ ነው። ሁልጊዜ ኃይለኛ መሆን የድፍረት መገለጫ አይደለም። እንደዛ ከሆነማ ኃይለኛ ነኝ ብላችሁ የምታስቡ ከሆነ ሁሌም ቢሆን ማሰብ ያለባችሁ ለሀበሻ እንደውም ሲናገር በአባባል ለጌታም ጌታ አለው ይባላል። እናንተ ኃይለኛ ነኝ የምትሉ ከሆነ ከሰፈር ውስጥ አሁን እናንተ ናችሁ ጉልቤ እንበል ኃይለኛ ናችሁ ብለን እናታስባላችሁ። ስለዚህ ከእናንተ የሚበልጥ ኃይለኛ ሲመጣ የዛኔ ድፍረታችሁ ኩምሽሽ ብላችሁ ልትፈሩ ነው ማለት ነው። የዛኔ አንገታችሁን ትደፋላችሁ። ስለዚህ ኃይለኝነት ማለት ሁልጊዜ የድፍረት መገለጫ አይደለም። በሶስተኛ ደረጃ ስለ ድፍረት ሲነገረን የነበረው ውሸት ደግሞ ድፍረት ማለት ሁልጊዜ ማሸነፍ ነው የሚለው። ሰዎች ነን እና ሁልጊዜ አናሸንፍም። በተፈጥሮ ሁልጊዜ አናሸንፍም። ስለዚህ ሁልጊዜ ማሸነፍ የድፍረት መገለጫ መሆኑ መቅረት የሚገባው አስተሳሰብ ነው ማለት ነው። እንደ ሰዎች ባህሪ እንወድቃለን፣ እንነሳለን። ከልጅነታችን ጀምሮ እየወደቅን እየተነሳን በጊዜ ሂደት እዚህ ደረጃ ያደረስነው። ስለዚህ ደፋር ማለት ብንወድቅም ተመልሰን ተነስተን ወደሚቀጥለው ደረጃ ባለን አቅም መጓዝ ማለት። ስለዚህ ድፍረት ማለት ሁልጊዜ አለመውደቅ ማለት ነው የሚለው ሀሳብ መቅረት አለበት ማለት ነው። ይሄ በሶስተኛ ደረጃ የተሳሳተው አስተሳሰብ። አራተኛው ስለ ድፍረት ሲነገረን የነበረው ሌላኛው ውሸት ደግሞ ድፍረት ደፋር ማለት ሁልጊዜ ራስ ወዳድ ወይም ሁልጊዜ ለራስ መቆም የሚለው ሀሳብ። ይህ በፍጹም የተሳሳተ አስተሳሰብ። ሁልጊዜ ለራሳችን መቆም የለብንም። አንዳንድ ጊዜ በአቅም ደከም ላሉ በአቅማችን ለነሱ መቆም ለነሱ መከራከር ይኖርብናል ማለት ነው። ስለዚህ ሁልጊዜ ለራሳችን መቆም ራስ ወዳድ መሆን የድፍረት መገለጫ አይደለም ማለት ነው። ይህ በአራተኝነት የሚገኘው የተሳሳተው አስተሳሰብ። በአምስተኝነት የተቀመጠው ድፍረት ማለት የፍርሃት ማጣት ነው የሚለው አስተሳሰብ። ሁልጊዜ ደፋር ልንሆን አንችልም። ሰዎች ነን እና ነገሮችን በሂደት ነው እየተላመድን የምንመጣው። እኔ ራሱ ቲክቶክ መጀመሪያ ጊዜ ሲጀምር በጣም ከባድ ነው። ሰዎች ምን ይሉኛል የማውቃቸው ሰዎች ቢያዩስ ቪዲዮዎች ስቲል አሁን ስቀርጽ ራሱ ብዙም ኤክስፒሪየንሶች ስለሌለኝ የተወሰነ ለመናገር ያስቸግረኝ ነው። የሰዎች ባህሪ ነው። መጀመሪያ አካባቢ ይከብደናል፣ እንፈራለን። ከዛ በሂደት ነው እየተላመደን የምንመጣው። ስለዚህ ድፍረት ማጣት ተብሎ ሰው ሊወሰድ አይችልም። ኤክስፒሪየንሶች ስለሌለን ነው፣ ልምዱ ስለሌለን። ያ ደግሞ በጊዜ ሂደት እያደገ ሊመጣ የሚችል ነገር ስለሆነ ሁልጊዜ ደፋር ልንሆን አንችልም። ስለዚህ ድፍረት ማጣት የሚለው ሀሳብ የፍርሃት መገለጫ ነው የሚለው ሀሳብ መቅረት አለበት። አዳዲስ ነገሮችን ስንጀምር እንፈራለን። ያ ደግሞ የሚጠበቅ ነገር ነው። ስለዚህ እናንተ የምትፈሩት ነገር ካለ ወደፊት። እሺ ጨርሰናል። ይህ እነዚህ 5ቱ ሀሳብ እኔ ከተለያዩ ቦታ የሰማኋቸው ነገሮች ናቸው እና እኔም አለኝ የሰማሁት ካለ ተጨማሪ የምትሉት ካለ ኮሜንት ላይ ማስፈር ትችላላችሁ ራሳችሁን ሀሳብ እና ስለ ቪዲዮ ያላችሁን ሀሳብ አስተያየት በኮሜንት ላይ አሳውቁኝ እና ይህንን የለውጥ ጀማ መቀላቀል እና የኔንም ጆርኒ መከታተል ለምትፈልጉ ሰዎች ይህን ቻናል ሰብስክራይብ አድርጉ። በሚቀጣይ ቪዲዮ እስከምንገናኝ ፒስ አውት።